ይህ የምትመለከቱት ዋሻ ከምድር በታች የሚገኝ ሌላ ፕላኔት ነው ብንል ማጋነን አይሆንብንም። ምክንያቱም ደግሞ ይህ ነው። ሰላም ውድ የሉሲ ቲፕስ 2 ቤተሰቦች፣ መቼስ ይህች እኛ ያለንባት ምድር በውስጧ በርከት ያሉ አስደናቂ ተፈጥሯዊ ስፍራዎችን ያዘች ቢሆንም አንዳንድ ተፈጥሮዎቿ ግን ለዓይንም ሆነ ለጆሮ ድንቅ የሚሉ ሲሆን ታዲያ እኛም ለዛሬ ይህን ልናወጋችሁ የፈለግነው የራሱን ደንና ዱር አራዊት ከያዘው የምድራችን ታላቁ ዋሻ አንስተን አንድ ሙሉ ከተማን ዋጥ አድርጎ እስከያዘው የጥንታውያን ቱርኮች ዋሻ ድረስ ምድራችን ላይ ያሉ ዋሻዎችን ልናስቃኛችሁ ነውና አብራችሁን ቆዩ። አንደኛ፣ ሃንግሶን ዶንግ። ይህ አንድን ትንሽዬ ከተማ የሚያስንቅ ባለ ግርማ ሞገስ ዋሻ ዓለማችን ላይ ካሉ ትላልቅ ዋሻዎች ውስጥ ግንባር ቀደሙ ሲሆን ከትልቅነቱ የተነሳ የራሱ የሆነ አየር ጸባይ ያለውና ጫካና የራሱ የሆነ ተፋሰስ ወንዝን ዋጥ አድርጎ ይዟል። የዚህ ዋሻ ውስጥ ምስጢር ግን በዚህ ብቻ ያበቃም። ይልቁንም በውስጡ የተቀረው ዓለም ላይ የሌሉ 7 ለየት ያሉ እንስሳዎችን፣ ግራጫ ቀለም የተላበሱ ጦጣዎች፣ በርከት ያሉ የባህር ዓሳዎችን፣ ከ250 በላይ የእጽዋትና የእንስሳት ዝርያዎች በውስጡ ዋጥ አድርጎ የያዘ ባለ ድንቅ ተፈጥሮ ዋሻ ነው። ይህ የ9 ኪሎ ሜትር ርቀት ያለውና ከ38.5 ሚሊዮን ኪዩቢክ ሜትር በላይ ቦታን የሚሸፍነው ዋሻ ከወለሉ እስከ ጣሪያው ድረስ ያለው ርቀትም አንድ የ40 ፎቅ የሚያክል ህንፃን ይሸፍናል። ታዲያ እግር ጥሎትና ድፍረቱን አግኝተው ወደዚህ ታምረኛ ዋሻ ጎራ ካሉ ልብን ከሚያረደው ፍርሃት ባልተናነሰ ብዙ ግርም የሚሉ ተፈጥሯዊ ታምራትን በዋሻው ውስጥ እያስተዋሉ መደመማችሁ የማይቀር ሲሆን ዋሻው እንደ ውጭ ዓለም ሁሉ ወቅቱን ጠብቆ ከዛፎች በላይ ደመና የሚሰራና ዝናብ የሚጥል ሲሆን የፀሐይ ብርሃን መውጫ ጠብቀው የፀሐይ ብርሃን የሚያንጸባርቁትና ፀሐይ የሚሞቁት ድንጋዮችም ሌላኛው የዋሻው አስገራሚ ሚስጥራት ናቸው። የሰው ልጅም በርከት ላሉ ዓመታት ስለዚህ ዋሻ በደንብ ጥናትና ምርምር ሳያደርግ ቢቆይም በፈረንጆቹ በ2009 ዓ.ም የዘርፉ ባለሙያዎች በርከት ያሉ ጥናቶችና ምርምሮችን አድርገውበታል። ለመጀመሪያ ጊዜም በ1991 ዓ.ም በአንድ ቪየትናማዊ ገበሬ እንደ ቀልድ እንደተገኘ የሚነገረው ይህ ዋሻ ጫካ መሃል አንድ ገበሬ በቅጠላ ቅጠሎች መካከል አንድ ቀዳዳ ይመለከትና ወደ ውስጥ ለመመልከት ሲሞክር ቀዝቃዛ ነፋስ ፊቱን ይሰማዋል። ወደ ቀዳዳው ሲጠጋም የወንዝ ድምጽ ሲፈስ የሰማ ሲሆን ወደ ቤቱ ተመልሶ በመሄድ ባትሪና ገመድ ይዞ ተመልሶ ሲመጣ ቀዳዳውን መልሶ ሊያገኘው እንዳልቻለና ከጊዜያት በኋላ በድጋሚ እንደተገኘ በመቀጠልም ተመራማሪዎችን ይዞ መጥቶ ይህንን ቦታ ካሳያቸው በኋላ ጥልቅ ዋሻ መሆኑን እንደተረዱ መዛግብቶች ይጠቁማሉ። ይህም ዋሻ አሁን ላይ ሳንዶንግ የሚባል ሲሆን ከዋሻው ስፋት የተነሳ ድምጾች በውስጡ በከፍተኛ ሁኔታ ያስተጋባሉ። ታዲያ ከግዙፎቹ የቪየትናም ጫካዎች ስር 3 ዋሻዎች የሚገኙ ሲሆን ከነዚህም አንዱ ሳንዶንግ ዋሻ ነው። ይህ የተለያዩ እጽዋትና እንስሳትን ከነሙሉ ጫካ ጋር በጉያው ዋጥ አድርጎ ያዘው ዋሻ አስገራሚ ተፈጥሯዊ መስተጋብር በውስጡ የሚካሄድ ሲሆን ዋሻው በያዘው አንዳንድ ክፍት ስፍራዎች ላይ በሚያገኘው የፀሐይ ብርሃን ዛፎቹንና እጽዋቶቹን እየመገበ የሚያስተዳድር ሲሆን ከጫካው በተጨማሪም በርካታ ወንዞች በዋሻው ውስጥ ይገኛሉ። እነዚህ ወንዞችም ከዋሻው የላይኛው ክፍል ካሉ ክፍተቶች በኩል በሚገባ የዝናብ ውሃ የተፈጠሩ ሲሆን ወራጅ ወንዞቹም ባላቸው ከፍተኛ ፍጥነት ምክንያት ጎብኚዎች በፍጹም ወደ ወንዞቹ ውስጥ ገብተው ለመዋኘትም ሆነ ጊዜ ለማሳለፍ እንዳይሞክሩ በጥብቅ የሚከለከል ሲሆን ለዚህም ምክንያቱ ደግሞ የወንዞቹ መጨረሻ ስለማይታወቅና ወደማይታወቅ የዋሻው ክፍል ሊወስዳቸው ስለሚችል ነው። በ2018 ዓመተ ምህረትም 3 ዋናተኞች ይህንን ተላልፈው በእነዚህ ወንዞች ውስጥ ገብተው እስከ 80 ሜትር ጥልቀት ድረስ ገብተው ሲዋኙ እንደነበርና ወደየትኛው የዋሻው ክፍል እንደገቡ እንኳን ሳይታወቅ በዛው ደብዛቸው የጠፋ ሲሆን ይህም ሌላኛው የዋሻው አደገኛ ክፍል ያደርገዋል። ታዲያ ያስገረማቸው በርካታ ወንዞችን መያዙ ከሆነ እንግዲያውስ ይህ የሳንዶንግ ዋሻ ግን ከወንዞቹ በተጨማሪ ሐይቆች ያሉባቸው ሰፋፊ ክፍሎችንም ይይዛል። ከስፋቱም አንጻር በዋሻ ውስጥ ለሰዓታት ቢጓዙ እንኳን ጥጉ ላይ መድረስ ከባድ ሲሆን ዋሻው ከውበቱ ከአስደናቂ መስህብነቱና ከስፋቱ ባልተናነሰ አደገኛነቱ የዚያኑ ያህል ሲሆን
ታዲያ ይህንን ተአምረኛ ዋሻ ማየት አለብኝ ያለ ልበ ደፋር ሰው ሄዶ መጎብኘት መብቱ ቢሆንም የዋሻውን አደገኛ ነፍሳት፣ አደገኛ የዋሻውን መተላለፊያዎችና የዋሻውን አየር ንብረት ታሳቢ ማድረግ ግድ የሚለው ሲሆን በዚህም ታዲያ የሚመለከተው አካልም ከ2013 ዓ.ም ጀምሮ ይህን ተአምረኛ ዋሻ ለጎብኚዎች ክፍት በማድረግ ልቡ የከጀለ ማንኛውም ጎብኚም መጎብኘት እንዲችል አድርጓል። ይህንን ዋሻ ለመጎብኘትም መጀመሪያ ማድረግ ያለበት በቡድን ሆኖ መሰባሰብ ሲሆን የሚደረገው ለጎብኚዎችና ለአካባቢው ደህንነት ሲባል ሲሆን በመቀጠልም ወደ ዋሻው ለመድረስ የሚጠበቀውን የብዙ ቀናት የእግር ጉዞ መውጣት ግድ ይለዋል። ታዲያ አስፈላጊውን ነገሮች ካሟላ በኋላ በቡድን ሆኖ የዓለማችንን ሶስተኛውን ትልቅ ዋሻውን ከሚያስጎበኙ ባለሙያዎች ጋር ታጅቦ መጎብኘት ይችላል። ብዙ ጎብኚዎች ወደ ዋሻ የሚያደርጉትን የእግር ጉዞዎች ከዋሻ ጉብኝቱ በላይ የሚወዱ ሲሆን የዋሻው ውስጥ ጉዞም በርካታ ወንዞችን፣ ጫካዎችን፣ ተራሮችንና ለየት ያሉ አለቶችን ያስመለክቱታል። በጉብኝት ወቅትም በተፈጥሮ ከመደነቅ ባለፈ ልቡ ደፈር ብሎ ዋና የመዋኘት ፍላጎት ያደረበት ጎብኚም በተፈቀዱ የዋሻው ሐይቆች ላይ ብቻ የዋና ፍላጎቱን ማስታገስ የሚችል ሲሆን ማታ ላይም በተለያዩ ክፍሎች ውስጥ በድንኳኖች ውስጥ ይተኛሉ። አሁን ላይም ወደ ዋሻው በሰላም ገብቶ በሰላም መውጣት እየተለመደ ስለመጣ በየዓመቱ ይህንን ቦታ የሚጎበኙ ሰዎች ቁጥር እየጨመረ ያለ ሲሆን ጎብኝተው የሚመለሱ ሰዎች ይህንን አጋጣሚ መቼም እንደማይረሱት ይናገራሉ። ታዲያ እናንተስ ብትሆኑ እድሉን ብታገኙ ደፍራችሁ እዚህ ዋሻ ውስጥ ትገቡ ይሆን? ይህ ደግሞ በ1963 በአንድ ቱርካዊ ገበሬ የተገኘ ዋሻ ሲሆን ይህም በአንድ አጋጣሚ ወደ አንድ ዋሻ የሚያስገባ መግቢያ ነገር ያገኘው ሰው በዋሻው ውስጥ አንድ ሙሉ ጥንታዊ ከተማ የተገኘ ሲሆን ከተማው እስከ 20,000 ሰዎችን ማኖር የሚችልና ለከብቶች መኖሪያና የምግብ ማጠራቀሚያ ጭምር ያለው ነበር። ከተማው ውስጥ ትምህርት ቤቶች፣ የፈረስ ማሰሪያዎችና ምግብ ማብሰያዎች ያሉ ሲሆን የዋሻው ከተማም በግምት ከ780 እስከ 1180 ዓ.ም በቢዛንታይን ስልጣኔ ዘመን የተሰራ ስለመሆኑ ተነግሯል። ከዚህ ከተማ በተጨማሪ በርካታ ከዋሻው ጋር የሚመሳሰሉ መኖሪያ ሰፈሮች ከዋሻው ውጫዊ ክፍል አቅራቢያ ላይ ተገኝቷል። የዋሻ ደግሞ በሮማኒያ ሀገር የሚገኝ ሲሆን ከሰፊ ሜዳዎቹ መካከል አንዱ በመሃል ላይ አንድ ቀዳዳ በመሬቱ ላይ ያጋጠመው ሲሆን ይህም ቀዳዳ ታዲያ ከመሬት ስር ወዳለው ዋሻ የሚያደርስ የዚህ ዋሻ አካል ሆኖ የተገኘ ሲሆን በዋሻውም እጅግ በጣም የታፈነና በውስጡም እንደ ሃይድሮጅን ሰልፋይድና ካርቦን ዳይኦክሳይድ ያሉ ለሰው ልጅ የማይመቹ ጋዞችን የያዘ ዋሻ ሲሆን በተለምዶ የምንተነፍሰው አየር 20% የኦክሲጅን መጠን ሲይዝ በዚህ ዋሻ ውስጥ ያለው ኦክሲጅን ግን ከ10% ያንሳል። የኦክሲጅን ታንክ ይዘው ካልገቡ በስተቀር በጭራሽ ወደዚህ ዋሻ ገብቶ መተንፈስ የሚባል ነገር የማይቻል ሲሆን በዚህ ከባድ ሁኔታ ውስጥ እንስሳት ሊኖሩ ይችላሉ ተብሎ ባይጠበቅም በዚህ ዋሻ ውስጥ ግን 48 የተለያዩ የእንስሳት ዝርያዎች ይገኛሉ። ከነዚህ መካከል 33 የሚሆኑት ሌላ ቦታ የማይገኙ አይነት ፍጥረታት ሲሆኑ ቀንድ አውጣዎችና ሸረሪቶች ያሉትም በየጥጉ ይኖራሉ። ከዚህ በተጨማሪም ውሃ ውስጥ ቀለም የሌላቸው አሳዎችና ሌላ ቦታ የማይገኙ የጊንጥ ዘሮችም ይገኛሉ። እዚህ ያሉት እንስሳትና ነፍሳት በሙሉ መልካቸው ያልተለመደ ሲሆን ዋሻው ውስጥም የፀሐይ ብርሃን ስለሌለ እጽዋት በውስጡ አይኖሩም። ታዲያ እነዚህ ነፍሳት ኦክሲጅን እንዴት ያገኛሉ ካልን ደግሞ መልሱ ውሃው ላይ እየተንሳፈፈ ከሚኖረው አውቶትሮፍ ከተባለ የባክቴሪያ አይነት ሲሆን ይህ ባክቴሪያ በዋሻው ውስጥ ያለውን ከፍተኛ የካርቦን ዳይኦክሳይድ መጠን ተጠቅሞ ለህይወት አስፈላጊውን ኦክሲጅን ያመርታል። በተጨማሪም የሚያመነጨው ኬሚካል ለሌሎች ባክቴሪያዎች እንደ ምግብነት የሚያገለግል ሲሆን ሌሎች ነፍሳት ደግሞ ይህንን ባክቴሪያ እየተመገቡ ይኖራሉ። በዚህ መንገድ ሁሉም ነፍሳት አብረው ተቻችለው በዚህ ተፈጥሯዊ መስተጋብር የሚኖሩ ሲሆን ታዲያ ወደዚህ ዋሻ ተዳፍሮ መግባት ትርፉ ራስን ለአደጋ ማጋለጥ ሲሆን ብዙውን ጊዜም ከተመራማሪዎች ውጪ ወደዚህ ዋሻ የሚገባ ማንም ሰው የለም። ሌላኛው አስገራሚ ዋሻ ኢንዶኔዥያ ፍሎረንስ ደሴት ውስጥ የሚገኝ ሲሆን የዋሻው ጥልቀት ከሳንዶንግ ጋር ባይወዳደርም በውስጡ ባሉት ታሪካዊ ቅርሶች ግን በደንብ ይታወቃል። በ2003 ዓመተ ምህረት አንድ የተመራማሪዎች ቡድን ጥንታዊ ስልጣኔን የሚያመላክቱ መሳሪያዎችን በዚህ ዋሻ ውስጥ ያገኘ ሲሆን ከብዙ ሺህ ዓመታት በፊት በዚህ ቦታ ጥንታዊ ሰዎች ይኖሩ እንደነበር ተደርሶበታል። በቁፋሪው ላይ ያሉ እድሜዋ ወደ 30 ዓመት የሚጠጋ አንዲት ሴት አጽም የተገኘ ሲሆን ሌሎች ተመሳሳይ አጽሞች በዋሻው ውስጥ ሲገኙ አንድ ላይም ሆሞ ፍሎረሰንሲስ የሚል ስያሜ
አወጡላቸው። ታዲያ በምድራችን ላይ ልክ እንደነዚህ ያሉ አስደናቂ ተፈጥሯዊ የሆኑ ዋሻዎች አሉ ለማለት ያክል ይህንን ቪዲዮ አቀረብንላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።